ሰላም ውድ ተመልካቾቼ እንዴት ናችሁ? ያራዳሉ በእኔ በኩል ሰላም ነው፣ ፈጣሪ ይመስገን። አሜን። ዛሬም በአዳዲስ ቪዲዮዎች ጋር ብላ ኦ ማይ ጋድ ይገራርሙ ነገር ነው ያሉት። ኢትዮጵያ ውስጥ ህዝቡን ምንድነው የሚያሳብደው ያለው ችግር ምንድነው? የምሬ ነው። ኢትዮ ቴሌኮም ግን ምን ሆናችሁ? የምሬ ነው። ህዝቡ እኮ አበደ ነው የምላችሁ፣ አበደ። ምን አስባችሁ እንዴ? እኔም እኮ ባይዘው ህዝብ ማለት እኔ ማለት እኔም ከህዝቦቹ ጋር እኔም አብጃለሁ ነው የምላችሁ። በጣም ነው ያበድኩት። አብጃለሁ በክላት የሆነ ላይፍ እኮ ነው ያለው። ባይዘው ግን ሰብስክራይብ በቀን 50 ብር ነው ካርድ የሚገዙ። ይሄን ሁሉ እየፖስትኩኝ ሰብስክራይብ እንኳን ለጣ አይደብራችሁም? ለዚህ ቻናል አዲስ ከሆናችሁ መታችሁ ዝም ብሏችሁ ሰብስክራይብ ሳታረጉ ወዴት ለምን መጣችሁ? ለምንድን ነው የምትሄዱ? ፎሎ ላይክ አድርግ። ማፍጠት ያኛል መታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አዲስ ሆናችሁ አዲስ ያልሆናችሁ ደግሞ ቪዲዮ ላይክ በማድረግ እንጀምረዋለን። ቀጥታ ወደ ቪዲዮ ባምባክላታ Replay, la yo. Say my last stuff, people know you're not in me. Talk it show. Replay, la Chusha. Nick also my you the picture. Shut it on my who make it cha. Who also my you the picture. Let's go. ህልምህን መኖር ትፈልጋለህ? ታዲያ አላርምህን አጥፍተኛ ወይም አትነሳ። ምንም ነገር አድርግ፣ ሰው በኔጌቲቭ ነው የሚወስደው። ምንም ነገር ስራ፣ ሰው በኔጌቲቭ ነው የሚወስደው። ግን ማሰብ ያለብህ አንድ ነገር፣ ካልተጠቀምክ ፖዚቲቭ ሊሆን ይችላል። ማንም ሰው አላጨበጨብልኝም፣ ማንም ሰው አብሮኝ አልነበረም፣ ምንድነው ከጎኔ የለም፣ ማንም ሰው አያግዘኝም ብለህ መጨነቅ የለብህም። ምክንያቱም ራስህ ለራስህ ማጨብጨብ ትችላለህ። በህይወት ላይ ራስህን ለውጠህ ደስተኛ መሆን ትፈልጋለህ? እኔም እፈልጋለሁ። አያስቀባዩ እንዴ ሞቲቬት ሊያደርግ ነው ወይስ ስንፈት ሞቲቬት ነው? ባይዞ ስንፈት ሞቲቬት ምንሽ አይደብሮም እንዴ? በህግ ይጠይቅ። የዘንድሮ ወጣቶች አብደናል። በህግ ይጠይቅ። ያባብስብናል እንዴ ደግሞ እንደዚህ ተራራቅና ኬት ይመስላችኋል? በዚህ ልክ ተራርቀናል እንዴ? 2.5 ሚሊዮን እኮ ነው የሚለው እዛ ጋር ማርያም ለአንድ ምሽት 2.5 ሚሊዮን ሆልድ ኦን አንድ ዲዛይር ማለት እኮ ነው። ትንሽ ጠብቁን እንጂ እኮ ለአንድ 10,000 ብር ደሞዝተኛ እኮ የ21 ዓመት ደሞዝ እኮ ነው። አንድ ሳያጠፋ ማርያምን። ኧረ ተው ትንሽ ጠብቁን እንዴ። How? Hold on, bro. ነጋዴ ራሱ እዚህ መጥቶ አይባልም። ነባይ ወይ እንጃ የጤፍ ምን እኔ እንጃ ብቻ ዞሮ ሆቴሎች አስተናጋጅ ይፈልጋሉ። እኔ ያለው What are you saying? What is he saying? 10,000 ለራሱ ልታገኝበት ትችላለህ ከዚህ ቲፕ ብቻ ማለት ነው። አይደጥራችሁም እንዴ? ሰው ግን ይወርድለታል። ይሄን ከፍሎ ይወርድለታል። ባይሶ ይሄን ከፍሎ የሚባል ባይሶ ረፉ ሀብታሞች አለናት አላችሁ እኮ እናውቃለን አላችሁ። በቃ እኔ ጫት መቃም ያቆምኩት ማታ መርቅኝ ቤት ገብቼ ከፋሚሊ ጋር ተሰብስበን እራት ከበላን በኋላ እኔ ነኝ የምከፍለው ብዬ ተከራከርኩ። ወይ የምከፍለው ጭራሽ ሆቴል ቢሆን ደግሞ አስበው። ሆቴል ቢሆን ደግሞ
በሐምሌ ጋጋው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ያልያዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ። እና ከዛ በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በጣም ሰፈር ጋጋ ተፈታ ጋጋ የሆነ መፍትሄ ማላጣም እሱን ማምለጫ አላጣም በእድሜ እንደተጫወተ አለቁም እየፈለኩት ኖራል። ምንሽ ነው ከሄዳ ማዘር ኑስቲ ማዘር ወይ ልጅ የሰፈር አውት የሚባል እዚያ ቃሉ አውት ማለት አምባሻ የምትሸጠው እናቱ አክስቱ ምስር ምን ለምን የሚደናባ አውት በዚያ ቃሉ ወይ አረ እኔ አላስታውልኩት እሺ ካለብኝ ምንድነው ይጽም ጽሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎ ሲታገለው ለካሚዮኒክስ ድል ነው የሚሉን ነገር እዚህ ላይ ተደፍቶብኝ ለይቶ እዚህ ጋርና እዚህ ጋር ተደፋ ለይቶ እዚህ ጋርና እዚህ ጋር እና እስቲ እሺ ምንድነው እንደምታስበው አይደል? አንተ ሌላ መመዝከር አቅም የለኝም ታውቃለህ አይደል? ጋጋዬ እኔ ለአንተ በየት ተፈረ እንኳን ስንት ነገር ደርከፈልኩልህ እኔ እንዳንተ መመዝከር ጋጋዬ አንተ እኔ ላይ ትመሰክራለህ? ጋጋዬ እንደምታስበው አይደለም ጋጋዬ ምን ማድረግ አይቻልም። ተይዘሻል ብራዘር። አስፈጫሪ ያላልኩም እናንተ በሰዓት አታነበብ። አስጨፋሪ ሆነ ከታች እያፈሱ እንደሆነ ስታይ አሁን ትክክል ነው። ና ሸከረኮ ባይዞ ይችላል። አሁን ላይ ቢያንስ ውጊያ ጀመር ነው የተባለው። ውጊያ ምናምን ከተጀመረ አፈሳርኩ ግዴታ ነው። ማን ይዋጋላችኋል? ግዴታ ነው። ይታፈሳሉ በጋቹ አማራጭ የለውም። ገብቷችኋል? ወይኔ ጉድ ክፍል ማን እንደፈሳ አላውቅም። ከማን ነው የወጣች? እጅን አውጣ ዮ ናሽ ና ቢደረን ጨፈለቋት በአቤት ታክሲ ውስጥ በተለይ አትፍሳ። እንዴት ነው ታክሲ ውስጥ የምትፈሰው? በቃ አዋሩ ብሔራዊ ሀገር አቀፋዊ ውሸት ይሄው ደርሻለሁ። መጣው ገና ከቤት አልወጣም ወንድሜ። መጣው የሚለው ውሸት እንደ ሀገር የሁላችንም ንብረት ነው፣ የግል ንብረታችን። መጣው ጠብቁ። አንዱ ቶ መጣው ብሎ ሻወር ይወስዳል፣ መጣው ብሎ ምግብ ይበላል፣ መጣው ብሎ የሚገጽው ቃላት ካልከለው ቃላት አሁን ለከቻው ቃላት አቃተኝ ብዬ እንዴላ ሳያችሁ ካልከለው ቃላት ካልከለው ቃላት ያነጠፈችው መዳበሪያ ነው እንዴ ያልጋው ላይ ጋይስ። ከዛሬ ድረስ ትክክለኛ ፍቅር አግኝታችሁ ማታውቁ ከሆነ ወይም እየፈለጋችሁ ግን ልታገኙ ካልቻላችሁ ምናልባት ፈጣሪ እነዛኞቹን ሰዎች ከእናንተ እየጠበቃቸው ቢሆንስ? ማለቴ እናንተ ብትሆኑስ? እባቦቹ እነዛ ጸሎት አድርገው ፈጣሪ እነዛን ጸሎት እየሰማ ከእናንተ እየጠበቃቸው ቢሆን ምናልባትም እኮ ሊሆን ይችላል። እባቦቹ እናንተ ልትሆኑ ይችላል። እሺ ከፍ አድርጌ ወዴት ነው ሞቀኝ ሊሆን ይችላል ጋይስ። ምንድነው እኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ። ምን የሚከብድ ነገር ሆኖ ነው እወድሻለሁ ብሎ መናገር? በቃ ቀላል ነው። እንግዲህ ሰላምታ እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና እሺ ባለው ልብስ ታጥቢያለሽ? እንዲያከሬ ተመላላሽ ሰራተኛ ፈልጋል። እኔም ልነግርህ የመጣሁት ነገር ነበረ። ምን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይ ዋው አንደኛው ሲንግል የሆነበት ምክንያት
But he gon' grip that, send shots, make him get back. All that chit chat, riff rap, riff. Hey, የኔ ቆንጆ እንዴት ነሽ? በእናትሽ ወጥሽው ከዛ ጠርቶ ነው የመጣው። እንዴት ይሰራፉ አለው ሲኒና ይገርምሻል። በቃ ይቺ መኪና ኢትዮጵያ ውስጥ ማንም ያለዛት መኪና ናትና ብሸኝሽ ሻይ ቡና ምን ላለ ይቆይ ነይ ቶሎ ሁለት ቅመም ነይ ይገርምሻል። አራተኛ ቤት ነው ጀራዌሽን ካፋምርሽ አንዱን ላንቺ ነው ተጥቂ አንዴ ውጭ እንደዚህ ነው ውስጡን ደግሞ ተይው ነይ ይሄ ሀያኛ ቤት ነው እንዴ ይሻል መጣችሁ አሁን ደግሞ 50 ይቀርና ጊዜ ይችላልሽ ሀብት ሰጥቶ ቁመት ነሳም ታሪክ ከኢትዮጵያ ለመጀመሪያ ጊዜ በመንኮራኩር ወጣሁት ነው የሚገርምሽ የምር እዚህ የፈለግሽውን 10 ባላ ተከሽገር አውጥቼ ማለት ነው ቶካስ ደርሻል የምር ነው ምንም እንዳታስቢ አሁን 10 ኮንቴነር በሻርክ እያስገባው አንዱ ተወስጃለሽ ለእናትሽ ነው ተወሰጃችሁ ምን ይጣልሽ ነው ሻይ ይጣልሽ ምን ችግር የለም አሁን እዚህ ተጠቅሽ ቶሎ በይ በእናትሽ ዱባይ ደግሞ መጥታት እንችል ነበር ቪዛ ዘግይት ይላል ብዬ ነው እንጂ አታፍርም እንዴ ምነው ኬክ ምነው ምንም ነገር ኬክ ላላየሁት ማለት ያሰራ ወይኔ በእናትሽ ኧረ ውሸት ነው ቤት የኔ ኬክ ሁሉም ነገር ይባላል የኔ እናት ምን ነሽ ነው ቤቢ እኔ ደግሞ ማለት ነው እንደ ኢትዮ ቴሌኮም ጅብ ድርጅት ደግሞ ገጥሞኝም አይቼም አላውቅም ኢትዮጵያ ውስጥ ካሉ እንዴ ምን አይነት ነውረኛ ድርጅት ነው 13 ቀን ዋይፋይ ተቋርጦ ክፍያ ደርሷል ብላችሁ ቴክስት ታረጋላችሁ ነውር አይደለም እንዴ አመለከተን እሺ አይሰራ ቢያንስ በቃ እንደው መሰራቱ እንኳን ይዘግይ ቴክስት ልካላችሁ ምን አይነ ረበስማ አሁንማ ኪሳችን እየገባችሁ ባይዞ ትክክል እንጃ ብቻ በአሁኑ ሰዓት ምን እንደመጣ አላውቅም። ጥርስህ ችግሬን በገጠልኝ ምን አይነት አስተሳሰብ እኔን ችግር አልግጠውም ቅድሚያ ነው ያንተ ይባስ እባክህ መጣሁ ለማንኛውም እንዴ አረ አንዳንድ ሰዎች ግን አላችሁ ይሄንን ቪዲዮ ፎሎ ያረጋችሁ እንዲው ጌታ አምላኬ ዱባይ ይላካችሁ ላይክ ያረጋችሁ ወርቅ ይሁን አሜን ይላካ ሸር የጨመራችሁ ደሞ ጥራችሁን ዳይመንድ ያርግላችሁ እና ሰምታችኋል ያለውን ሰምታችኋል ፎሎ ላይክ አርጉላት ዱባይ ላክ ትሄዳላችሁ የካለ ፈጣሪ ትሄዳላችሁ የትም ቦታ ትሄዳላችሁ መቃብር ቦታቸው ሻማ ምን መሰላችሁ መቃብር ቦታቸው ጠፍቷል የእናቴ አባቴ ወንድሞቼ ሁሉ ከቆፍሩት ጠፍቷል ይሄ እንደምታዩት ኢሻን ወደዚህ ቦታ ስላጣው ይሄው 5 ሻማ አንደኛው የእናቴ አባቴ የሁለት ወንድሞቼና ያኛው ደግሞ የእናትና አባቴን ቤት ያጣውበት ሻማ ነው ሁላችንም እንሞታለን ያው ነገ እዚህ ነው የሁላችንም ቦታ የኔም ቦታ እዚህ ነው ነገ ተስፋ አትቁረጡ እግዚአብሔር አለ እግዚአብሔር ሰጠ እግዚአብሔር ነሳ ብዬ ነው ያመንኩት እኔ አሁን ብቻዬን ነው ያለሁት ሁሉ ነገር አጥቼ ማጣት የሚባሉ ነገሮች ሁሉ አጥቻለሁ ተቸግሬያለሁ ተርቤያለሁ ተጠምቻለሁ እናቴን አባቴን ወንድሞቼን እናቴና አባቴ አለኝ ቤት አጥቻለሁ ከዛ በኋላ ሁሉ ነገሮች ተቀይረዋል እግዚአብሔር ይመስገን ተስፋ አትቁረጡ ሰዎች ብዙ ነገር ይላሉ ያያችሁ ነው በቃ ወጣቱ ተኩሳት አራ በጣም ይለያል ነው ፈታ ብለው ነው በዚህ ችግር አለ በዛ ችግር አለ ቶ ለፈጣሪ ቶ ችግር የሚፈታ ፈጣሪ ነው ችግር አንተ ልታመጣ ትችላለህ ችግሩን የሚፈታው ደግሞ ፈጣሪ ነው ገባረላ ችግር ይመጣል በቃ ፈቺው ችግሩን አጥፊው አስወጋጅ ፈጣሪ ነው የዛሬ ቪዲዮ ይሄን መስል ነበር ጋይሶች አቸም ፈታ ዘና እንዳላችሁ በቃ አልጠራጠርም ብዙ ትንሽ ቢሆን ብዙ ባይሆን ትንሽ ነገር እንደተማራችሁበት ተስፋ አለኝ እና ዛሬ የነበረው ቪዲዮ ይሄን መስል ነበር ፈታ እንዳላችሁበት ተስፋ አለኝ በሌላ ቪዲዮ እስከምንገናኝ ደግሞ ቸር ቆዩልኝ
እባካችሁ አካውንቴ በጣም ነው የዘቀጠው። አዲስ ጀማሪ ነው ማለት ነው። አዲስ ጀማሪ ነው ግን ሰብስክራይብ ላይ በማድረግ ቤተሰቡ ይመቻችሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ቸር ሰንብቱልኝ።